መንገድ ነው ማለት ነው። ስለዚህ የክርስቶስን ንጉስነት፣ ሰላማዊነት፣ የዋህነት፣ ትህትና አይተናል ማለት ነው ከሞቱ በተጨማሪ። በጣም የሚገርመው ደግሞ የኢየሱስ ክርስቶስ ርኅራኄ በጣም የተገለጠበት መንገድ ነው። በሉቃስ ወንጌል ምዕራፍ 19 ይሄ ታሪክ የሆሳዕና ታሪክ ተመዝግቦ ሲያልቅ ኢየሱስ ክርስቶስ ወደ ኢየሩሳሌም በዚህ መንገድ በክብር ከገባ በኋላ ከተማዋን ሲያያት ወሶበሪያ ለሀገር በከየ ላዕሌሃ ይላል። ከተማዋን ባያት ጊዜ አለቀሰላት ይላል። አለቀሰላት ማለት ምን ማለት ነው ስንል ከተማዋ ሰላምሽ ዛሬ ነው፣ መጎብኘትሽ ዛሬ ነው፣ መዳንሽ ዛሬ ነው፣ መጽናናትሽ ዛሬ ነው፣ ነገር ግን ልታውቂ አልቻልሽም። ስለዚህ ሰላምሽ ተወስዷል፣ የመጎብኘትሽ ጊዜ አልፏል፣ የመጽናናትሽ ጊዜ አልፏል ብሎ ለከተማዋ አለቀሰላት ይላል። ይሄ ርኅራኄ ነው ማለት ነው። ምንድነው ይሄ? ርኅራኄ ነው። ሰላምን የማይቀበል ከተማ፣ ሰላምን የማትቀበል ሀገር፣ ሰላምን የማይቀበል ሕዝብ እግዚአብሔር ይፈርድበታል ብቻ አይደለም፣ እግዚአብሔር ያዝንለታል፣ ይራራለታል። ፍርዱና ርኅራኄው አንድ ላይ ነው የሚፈጸመው ማለት ነው። እንደዚህ አይነት ነገሮች ሊያስቸግሩ ይችላሉ። እግዚአብሔር ይወደኛል ግን ይቀጣኛል፣ እግዚአብሔር ይወደኛል ግን ይቆነጥጠኛል፣ እግዚአብሔር ይወደኛል ግን ደግሞ ይፈርድብኛል። እንዴት ነው ፍርዱና ፍቅሩ እንዴት ነው የሚናበበው? እንዴት ነው የሚዋሃደው? እንዴት ነው አንድ አድርጌ የምረዳው የሚል ነገር ብዙ ጊዜ ሊያስቸግረን ይችላል። ይሄ በቴዎሎጂም ቢሆን ብዙ የምንከራከርበት ነገር ነው። ነገር ግን እግዚአብሔር ይወዳል፣ የሚወዳቸውንም ይቀጣል። እግዚአብሔር ይወዳል ሰዎችም ሁሉ እንዲህ ያሉትንም ይፈርድባቸዋል። ፍርዱ ፍቅሩን አያጠፋም፣ ፍቅሩም ፍርዱን አያጠፋም። በዚህም መንፈስ የእግዚአብሔር ፍርድ፣ የእግዚአብሔር ፍቅር፣ የእግዚአብሔር ርኅራኄ አንድ ላይ የተገለጡበት በዓል ነው ማለት ነው። በዚህ መንገድ መድኃኔዓለም ኢየሱስ ክርስቶስ የሆሳዕናን በዓል፣ የሆሳዕናን ስርዓት፣ የሆሳዕናን ታሪክ መዳናችን የእሱ ማዳኑ የእኛ መዳናችን የቀረበ መሆኑን አሳይቶናል። ስለዚህ እኛ ስንሄድ ከዚህ በኋላ የእግዚአብሔርን ማዳን ሰምተናል። የእግዚአብሔርን ማዳን መቅረብ ብቻ ሳይሆን አግኝተነዋል። ወንጌሉ ተሰብኮልናል፣ በስሙ አምነናል፣ በአብ በወልድ በመንፈስ ቅዱስም ተጠምቀናል፣ ስጋውን በልተናል፣ ደሙን ጠጥተናል። አሁን የምንጠራው በስሙ ነው። ስለዚህ የእርሱ የዋሃት፣ የእርሱ ቅንነት፣ የእርሱ ርኅራኄ፣ የእርሱ ሰላማዊነት፣ የእርሱ ፍቅር፣ የእርሱ አንድነት፣ የእርሱ ትሕትና ወደ እኛ ሕይወት ደግሞ መምጣት አለበት ማለት ነው። በዓሉ ዝም ብሎ ተከብሮ በአየር ላይ መቅረት የለበትም። እንደ ነፋስ ነፍሶ መቅረት የለበትም። ነጠላ ለብሰን ብቻ አይደለም ከዚህ በኋላ የምንወጣው፣ ትሕትና ለብሰን ነው ማለት ነው። ምን ለብሰን ነው የምንወጣው? የክርስቶስን ሰላም ለብሰን እንወጣለን። የክርስቶስን ትሕትና ለብሰን እንወጣለን። የክርስቶስን የዋሃት ለብሰን እንወጣለን። የክርስቶስን ማዳን ይዘን እንወጣለን። ይሄን ይዘን ስንወጣ ለከተማዋ ልብሳችን ከሚናገረው በላይ፣ ባህላችን ከሚናገረው በላይ ሕይወታችን ደግሞ የበለጠ አጉልቶ በየከተማው ያደርሰዋል ማለት ነው። ይሄ በዓል ደማቅ ነው፣ በጣም በዓለም ሁሉ የሚታይ ነው፣ ትክክል ነው። ነገር ግን እኛ ደግሞ በሕይወታችን እንዳይጠፋ የዛሬ ዓመት ተመልሰን እስክንገናኝ ድረስ በዓሉ በሕይወታችን በእያንዳንዳችን ቤት ገብቶ ሰላም ገብቶ የዋህነት ገብቶ ትሕትና ገብቶ አንድነት ገብቶ ፍቅር ገብቶ ርኅራኄ ገብቶ ጌታችን በዚህ መንገድ ነው ያዳነን፣ በዚህ መንገድ ነው የሄደ፣ በዚህ መንገድ ነው እንድንሄድ ያዘዘን። ይሄንን እንኖራለን ብለን እንኖር። እግዚአብሔር ይርዳን። የዛሬ ዓመት በሰላም ያድርሰን። በዓሉን የበረከት በዓል ያድርግልን። እንደገና ደግሞ ቀጣይ የሚመጣው ሳምንትም በእውነት ከኃጢአት ርቀን የክርስቶስን ፍቅር፣ የክርስቶስን ማዳን፣ የክርስቶስን ወንጌል የበለጠ የምናውቅበትና የምንሰማበት የምንደሰትበት ጊዜ ይሆንልን። ሰላም ያገናኘን። ሰላም ነው።